ይህ ዘወትር ማለዳ እየተዘጋጀ የሚቀርብላችሁ የማለዳ የምስጋና ጸሎት ፕሮግራማችን ነው። የማለዳ ምስጋና ቀን 10። ሰላም የተወደዳችሁ የጌታ ቤተሰቦች በያላችሁበት የጌታ ጸጋና ሰላም ይብዛላችሁ። ዛሬ የእግዚአብሔርን ቃል እንደገና እናያለን። ምስጋና የእግዚአብሔርን ሰላም ወደ ሕይወታችን ያመጣል በሚል ሐሳብ ዛሬ የምናይ ይሆናል። ወዳጆቼ ሆይ እግዚአብሔር በሰላም ወደዚህ አዲስ ቀን ስላደረሰን ስሙ የተባረከ ይሁን። እስቲ ዛሬ ሁሌ እንደምናገረው ቀናችንን በምስጋና እንጀምረው። ምክንያቱም ምስጋና የልባችንን ደጅ ለእግዚአብሔር ሰላም ይከፍታል። ወዳጆቼ ሆይ የዛሬው የንባብ ክፍላችን የሚሆነው የፊልጵስዩስ መጽሐፍ ምዕራፍ 4 ቁጥር 6 ላይ ያለው ይሆናል። እንዲህ ይላል፣ በምንም አትጨነቁ፣ ነገር ግን በሁሉ በጸሎትና በልመና ከምስጋና ጋር ልመናችሁን ለእግዚአብሔር አሳውቁ። የተወደዳችሁ ወገኖች ሆይ ይህ ጥቅስ የሚያስተምረን ታላቅ እውነት አለ። ጳውሎስ በምንም አትጨነቁ ሲል ችግር አይመጣባችሁም ማለቱ አይደለም። ይልቁንም ችግራችሁን ብቻችሁን አትሸከሙት ማለቱ ነው። በዚህ ጊዜ ብዙ ጊዜ ሰዎች ችግር ሲመጣ መጀመሪያ የሚያደርጉት መጨነቅ ነው። ጭንቀት ግን ወገኖች ሆይ መፍትሄ አያመጣም። እምነታችንን ያደክማል፣ ደስታችንን ይሰርቃል፣ ሰላማችንንም ያጠፋዋል። እግዚአብሔር ግን ሌላ መንገድ ያሳየናል። ወገኖቼ ችግራችንን ወደ ጸሎት እንድንለውጥ፣ ፍርሃታችንን ወደ እምነት፣ ማጉረምረማችንን ደግሞ ወደ ምስጋና እንድንቀይረው ይጠራናል። የተወደዳችሁ ወገኖቼ ሆይ አስተውሉ። ጳውሎስ መልሱን ካገኛችሁ በኋላ አመስግኑ